ከፍቼ ያየኋት ዛሬም ግን ለኔ ልዩ ናት አንድ ቀን ሳላስበው ላይ በጨረፍታ ልቤን ሙቀት ተሰማው የዋልሽ ተረታ ደፍሬ ተጠግቻት መላከሏን እያዩ ዞራ ምነው ብትለን አው ምንድነው ማወራው አንድ ቤ አየኋት ና ጎረምሳ ወይኔ የሰፈሩን ሴት ጨርሰው ወይዘሮ አስካል ልጅ ጋር ደረስካት ወይኔ አባዬ ወይኔ 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 ማ እናት ወይዬ እንዴት ደወልክልኝ? ናፈኩኝ። ደቂቃው እኮ ነው የምናፍቅኝ። ያስገርምሻል እንዴ? ዛዛ አሁን ልንገናኝ አይደል? እማ በእናትሽ ፕሮግራም ልቀይር ነበር። ለምን? አንዱ ጀማ ጓደኛችን ገጠር ሊሄድ ነው ለስራ በእናትሽ እና እንሰናበተው ምናምን ተባለ። ደግሞ ማታ ማች አለ በእናትሽ አትቀይኝ በእናትሽ እማ። እሺ ችግር የለውም። ምርጥዬ እኮ ነሽ አንቺ እኮ አንደኛ ነሽ ታውቂያለሽ። ሙዛሳ በቃ ጓደኛሽን አግኛትና በቃ ከሷ ጋር አይ ችግር የለውም። እሷን ሳይሆን ሳሚን አገኘዋለሁ። ሳሚ አለ እንደ እሱ ልጅ አንተ እሱን ልጅ እንዳታገኘው ጅላንፎ አልሰማሽም። እሱን እንዳታገኘው ለምንድን ነው የማላገኘው? አንተ አታገኘኝም አይደል? አትሄጂም እሱ ጋር በቃ እመጣለሁ ገጠር ሄዶ ጓደኛ ገጠር ሄዶ አይገለባበጥም ለኔ ሲል እመጣለሁ። የምን አባቱ ሳሚ ነው የሚባል ነገር አልሰማም። እመጣለሁ ፏ ብለሽ ጠብቂኝ። ደስ ነው የሚለኝ ባገኘው። እሺ በቃ ወጥቻለሁ። እሺ ኳስ ላይ ነው ከጓደኞቼ ጋር ማለት ሂድ በቃ ትንሽ እንኳን እንደሌሎቹ ሚስቶች አይ ትንሽ ቆይ ለምን ትሄዳለህ? ከኔ ጋር ታሳልፍም ምናምን ለምን አላልሽም? ሂዳ እንዴ ምን አገባኝ እኔ እንደውም ጥሩ ነው። እሄዳለሁ ችግር የለውም እሄዳለሁ። ታመሻለህ አይደል? በጣም ነው ላመሽ የምችለው። እንደውም አይታወቅም እስከ 7 እስከ 8 ላነገውም እችላለሁ። እንደ ሙዴ ነው ችግር የለም ማለት ነው። ከመምጣት በፊት ሰፈር ምናምን ልደርስ ስትል ደውልልኝ እሺ? ዝም ብለህ እንዳትገባ። ምንድነው ማለት አልገባኝም። ልገባ ስል ሰፈር ለምንድን ነው የምደውልልሽ? አሃ ገባኝ። ሌላ ሰው ታመጫለሽ። ለዛ ነው በቀላሉ ልሂድ ስልሽ ሂድ። ልመጣ ስትል ደውል። ለምን ልመጣ ስል ደውል? ከኔ በፊት ቀርቦ እንዲወጣ ነው። እንደውም ነገርኩሽ አልሄድም። ምን አባሽ ታመጫለሽ? ነይ እንተኛ ነይ። እንደውም እንተኛ ነይ። ሃይ ቤቢ የት ነሽ? ውጪ ነኝ። ጓደኛዬ ከቶማስ ማነው? ቶማስ ፒስ ነው። ሰላም እንዴ? አታውቀውም እንዴ? ጓደኛዬ እኮ ነው። ቆም በእናትሽ ማን ነው? ቶማስ እንጂ አዋራ ቤቢ አዋራ። እሺ ብራዘር ሰላም ጎቤው ቺክን ሜዳ ላይ ጥለት ሄዳለህ። ምንድን ነው ያልከው? ከማን ጋር እንደተውካት አልገባም ማለት ነው። ምን ነው ብለህ የምታስበው? ይጠፋ ምን ትለፈልፋለህ? ዝም በል አንተ አላወቅኝም። እኔ ማለት እኮ ቶማስ ቺካስ ማጩ ነኝ። እኔ ሰምጣለሁ አወቀኝ መስያታለሁ። ግን እኔ እንዲህ ስርስሩን እየከፈትኩ ነው የምገባው ማለት ነው። አንተ ነው መካፈል አንተ ይኸውልህ ስማኝ አንተ ማናባና እኔን አታውቅኝም። ቤቢ ነገር አዳው ልጅ ወንድ ኮንክና አንተ ሳመጣ ነገሩን ግድ እንዳድርገው ነው የምጠብቅና ወንድ ኮንክ እበት እኔ አሁን ስትመጣ ማለት ነው አሳያለሁ። ስትመጣ እዚሁ ፊት ለፊት እስማታለሁ። ምን ታመጣለህ? መጣው ሊሆን እንደውም ጠብቀኝ። ይሄ ቁጥጥርን ሽባ ነው ማራግልን። መጣው መኪናው መጣው ጠብቀኝ። እንዳይሄድ ምንድነው? ከኔ ነው የምቀባው ዛሬ እንዳይሄድ። አቢ መጨቃጨቅ አይቻልም። እኩል ነው የምንካፈለው። ለሁለታችን ነው የተሰጠን። እኩል ነው የምንካፈለው። ቅጁ ግን እኔ በጠርሙስ ነው ወሰድ በጠርሙስ ነው ግን እኩል ነው ማካፈለው። ቀስ እያየው ነው። አንቺ ብርጭቆ እኮ ይሰፋል። በእናትሽ ከጠርሙሱ ጋር ማኩላልካፈልም ይወፍራል። ከዚህኛው አቢ ስነ ስርዓት ያዝ። ጠርሙሱን ብላ ላይ ያገባኝ እኩል ከጠርሙሱ ጋር እንካፈላለን። አቢ ስነ ስርዓት እንዳታረግ። አረግና ዞር በለው ለዛ ጋር እንደምሽ ምራቅ ነው እንጂ እኔ ላርግልሽ። አቢ ዞር በል እመታለሁ። አንተ እመታለሁ
በጄ ነው ሰበምቱ ናቺ ሄሎ ወይ ድምጽሽ ምን ሆኖ ነው? አክሽን ያሞኛል በእናትሽ። አንቺ የሚገርም ወሬ አለ። የምን ወሬ? ግን በአካል ካልሆነ ደስ አይልም። ምርጥ ነው። አይን ላይ እየተያየን ነው ማውራት ያለብን። በአካል ነው የምነግርሽ። ኧረ በላሽ ንገሪኝ። አንቺ በህመም ላይ ህመም አጨምር ቢበላሽ ንገሪኝ። ምንድን ነው? ወይ ደግሞ ሲሻልሽ ወደኛ ትመጫለሽ። ምነግርሽ ድረስ ሆዴን እየበላኝ ነው የምቀመጠው ብታይ። ተይው በቃ ደርሻ እንዴ ምን ነው አንቺ አሞሻል ነበር እንዴ? እና መቻላ በመኝሜን ሶፍት ይዤ የሚመጣው ሳያመኝ ስለቀረው ነው። እና ምን ልትሰሪ መጣሽ? ይሄ ጉንፋን አያያዙ ደስ አይልም። የሆነ ነገር ሳያረገኝ በፊት ይሄንን ወሬ መስማት አለብኝ ብዬ ነው የመጣሁት። እሺ እጅሽ ላይ ያልሽው ምንድን ነው? አጥሚት ነው እማዬ ልክ ስትቀዳልኝ እኮ ነው የደወልሽው። በእናትሽ ተዘግዝብኝ እንደጠጣ ወሬውን ትኩስ ነው። ስለማን ነው? ስለ ቤዛ በእናትህ ቶማስ፣ በእናትህ ስለወደድኩ ነው እንደዚህ የምትሆንብኝ። መውደዴ ጥፋት ነው ቶማስ? አንተ እኮ ምርጥ ልጅ ስለሆንክ ነው። በእናትህ ኧረ እያየህ አዋራኝ ቶማስ። አንተ በእናትህ እወድሃለሁ። አትሰማኝም? እንደውም በጣም አስጠላኝ ሳይህ ደግሞ ምንም ነገር አያምርም። ሲጀመር ባህሪም ዜሮ። ይኸው ፀጉር ፎሮ ወይ እኔ ካንተ ጋር ለመሆን ብፈልግ በጣም ነው የምታስጠላው። ከዚህ በኋላ አይንህን ማየት አልፈልግም። ወደድኩሽ። ኧረ እባክህ ለኝ ግን ስለኔ ስታስብ ምንድን ነው የሚሰማው? እኔ ስላንቺ ሳስብ ትዕግስትን ነው የማስበው። ትዕግስት ነው የሚሰማ ስለኔ ስታስብ። ትዕግስት እሺ፣ ትዕግስት ማናት? እምን አልነግረኝም። ትዕግስት እኮ ማለት ይስም ማለት አይደለም። ማለት ታጋሽነትን፣ ፍቅርን፣ ትዝታን፣ ናፍቆትን የሚያሳይ ነገር ስለሆነ እኮ ነው። በእናትሽ ትዕግስት ብቻ አይደለችማ፣ ናፍቆትንም ፍቅርንም ትዝታንም ነው አትለኝም እንዴ? ትዕግስትም ናፍቆትም ፍቅርም ሁሉም ይቅሩና እኔ አንቺን መማስብሽ በመዓዛሽ ነው ትዝ የሚለኝ። ጭራሽ እህቴንም ትፈልጋታለህ? ይሄ ነበር የቀረ። አጠገቤ እንዳትደርስሽ ከዚህ በኋላ። ግን እኮ አይደለም ሽታ ማለት ነው ሽታ። ምን አገባኝ? እንዳትነካው የኔ ነው። ኧረ በእናትሽ ዞር በይ። አትንካራልኩ ማለት ነበር። ያንቺ ማለት የኔ ማለት አንቺ አይደል? እንደዚህ ቤት ውስጥ ምንድን የኔ ማለት ያንቺ ማለት የኔ ያዛ ሆነም ቀረ። ግን ታውቆሻል። ቆርኪውን ነው የወሰድሽው። መኪናዬን አስበልታኝ ነበረ። መኪናዬን ወይኔ በእድሜ የሚመጣ የመርሳት በሽታዎች ነው። መኪና የለሽም ታውቂያለሽ? መኪናዬን ትላለች። መኪና የለሽም አውቃለሁ። እሱን እባክህ ሚሪንዳ እኮ መኪና ሊሸልም ስለሆነ ነው። ሚሪንዳ ከዛ ደግሞ ሌሎች ብዙ ሽልማቶችም አሉት። ነፃ መጠጥም አለው። መኪናዬን እሺ ይመቸኛል። አጣ ወደዛ ደግሞ ሊጠጣ ነው እንዴ? ምንድነው እንዴ? ወይኔ አቢ ነፃ መጠጥ ደረሰኝ። ኧረ እባክሽ